ሰላም ሰላም እንደምን አላችሁ? ሁላችሁንም ሰላም ብያችኋለሁ። እንደምን ሰንብታችኋል? እንደምን ከርማችኋል? ወደ ቻናሉ አዲስ የሆናችሁም ያልሆናችሁንም ሁላችሁንም ሰላም ብያችኋለሁ። እንግዲህ ለማማር አቅደነው የነበርነውን ትምህርት መግቢያ፣ በእርግጥ መግቢያ አይደለም ለኔ ግን መግቢያ ነው። መግቢያ የምንጀምርበት ቀን እነሆ ቀን ደርሶ ዛሬ ነው። ትምህርቱ እንደ ትምህርት እንደ ስልጠና አትይታደራ ስልጠና አይደለም፣ ትምህርት አይደለም። ህዝብን የምናነቃበት የገባብን ባዕድ ህዝብ ምን አይነት ህዝብ እንደሆነ የምናውቅበት የምንለይበት ስለሆነ ሁላችሁም ይህንን ግምት ውስጥ በማስገባት ተረድታችሁ ቪዲዮውን እንድትሰሙት። አይጠቅመንም ያላችሁ ሰዎች እባካችሁ አደራ እላችኋለሁ። ቤቱን ሪፖርት ብሎክ በማድረግ አንሰብስክራይብ ብላችሁ እንድትወጡ ጠይቃችኋለሁ። ከዛ ባሻገር ግን በቅንነት በጥሩ በአዎንታዊ መልኩ ይሄ ነገር ይጠቅመናል፣ ይሄ የገባብን ባዕድ ህዝብ ምን አይነት እንደሆነ ለይተን ልናውቀው ይገባል ብላችሁ የመጣችሁ ሰዎች ካላችሁ ለሌሎች ሰዎችም ሼር እንድታደርጉ ጠይቃችኋለሁ ወይም አሳስባችኋለሁ። ለምን ከተባለ እንግዲህ ይታወቃል። አሁን በተለይ በዚህ ዘመን እንደውም ቲክቶክ ላይ ራሱ የምናየው ነገር አለ አይደል? በአንዳንድ መንዝማዎች ምናምን ስር ማት ኦርቶዶክሳውያን እየመጡ ማርያምን እኔ ሰማዋለሁ ምናምን ይላል። አንዳንዶቻችሁ ትበሳጫላችሁ። እንደውም በዚህ ነገር ልክ አይደለም፣ ተገቢ አይደለም። ለምን አንተና አንቺ እኔንም ጨምሮ የሆነ ሰዓት ላይ እግዚአብሔርም አላህም ይመቹኛል ስንል አልነበር? መንዙማት ስትሰማ አልነበር? ወንድሜ አንቺስ ብትሆን እስልምናና ክርስትና ያው ነው ስትይ አልነበር? ነበር። ለዛ ከሆነ ታዲያ ባለማወቅ ያደረግነው ነገር እስከሆነ ድረስ ምንድነው ሊባል የሚገባው? ህዝብን እናሳውቅ፣ እኛም እንወቅ ነው ተገቢው ነገር ብዬ ነው የማስበው። ለምን እኔ በማላውቅበት ሰዓት ያንን ካልኩ አሁን ባወቅኩበት ሰዓት ከተቀየርኩ እናንተንም ጨምሮ ማለት ነው አሁን ላይ የተሻለ ቦታ ከሆነ ያለ ነው በማወቃችን ከሆነ ሂሎድ የመጣው ህዝብን ማሳወቅ ግዴታችን ነው። እነሱም ቢያውቁ ይህንን ነገር እንደማይሉ እርግጠኛ መሆን አለብን ማለት ነው። ስለዚህ ሁሉም ይህንን ነገር እንዳይል አስቀድሞ እንዲያውቅ የገባብን ይሄ ትክክል አይደለም። በመሰረቱ ማለት ጥሩ ነው አልላችሁም፣ የራስህን ትተህ የሌላ ሰውን ማጥናት። ግን አሁን ላይ የእነዚያን ሰዎች ባናጠና ራሳቸው ወደ ቤታችን ማምጣታቸው አይቀርም። ስለዚህ ለምን አንዘጋጅባቸውም በሚል ነው እንጂ ምንም አይነት ሃይማኖት ሊሆን ይችላል አጠገባችን ቢኖር ያን የሃይማኖት እስካልደረሰብን ድረስ ስለዚህ ሃይማኖት እንወቅ አይባልም። እግዚአብሔርም እንዳናውቅ ከልክሎናል በዘዳግም። ስለ ባዕድ አምላኪያን አትወቁ፣ አትጠይቁ፣ አትመርምሩ ነው የሚለው። እነዚህ ግን ስለገቡብን እጅህ ላይ ዳቦ ይዘህ ኪሳቸው ውስጥ አይነ ምድር አስቀምጠው በአንተ ላይ የሚሳለቁ ስለሆኑ ስለ እነሱ ማወቃችን ጥሩ ነው ባይ ነኝ። ደግሞም እየሰራን ያለ ነው እስልምናን ለማጥፋት እስከሆነ ድረስ ለሰዎች በተለይ ለምናውቃቸውን ይጠቅመናል ብላችሁ ቪዲዮ ይጠቅመናል ብላችሁ የመጣችሁ እዚህ ጋር ዳቦ ለመስራት ያልሰለቸው ሰው እናንተ በልታችሁ ለማብላት ሊሰለቻችሁ አይገባም ማለት ነው። በጣም ልፋት አለው እዚህ ጋር እኛ ስንመጣ የጊዜው መጣበብም እንዳለ ሆኖ ማለት ነው። ለዛ ነው አድርግ ያለባችሁ ነገር ምንድነው? ሼር ማድረግ አለባችሁ። በተረፈ ሳብስክራይብ፣ ላይክ፣ ኮሜንትን ተውት ስለማይጠቅመን። ሼሯ ግን ለሰው ቢዳረስ ከዛ ነገር እንዲጠነቀቅ ስለሚያደርገው ማለት ነው። እንግዲህ ዛሬ መግቢያን ነው የምናደርገው። መግቢያ ነው የምንጀምረው። የዛሬውን አይተን ምን ያክል ሰው እየተከታተለ ነው? ያው መግቢያ ያደረኩበት ምክንያት ለእኔ መግቢያ ነው፣ ለእናንተ መግቢያ አይደለም። ትልቅና በጣም ለዘመናት በስህተት በክርስቲያኖች እንኳን በስህተት ሲነሳ የነበረውን ነገር ነው የማነሳው። ግን አንድም ምንም ማይበት ነው ምን ያክል ሰው እየተከታተለ ነው፣ ምን ያክል ትምህርቱን ይፈልጓል የሚለውን እናይና ፈላጊ ከሌለው የሚከታተል ሰው ከሌለው እናቋርጠዋለን ማለት ነው። አሁን ባለበት ሁኔታ የሚሄድ ከሆነ እንደዛ ከሆነ በቃ ፈላጊ የለውም። ተከታታይም ከሌለ እዚህ ጋር ለምን እንለፋለን? ለምን ጊዜያችንን እናቃጥላለን ማለት ነው። የሚከታተል የሚማር ሰው ግን ካለ ተምሮ ደግሞ መሬት ላይ የሚያወራው እስልምናን ለማጥፋት ከሆነ እየሰራን ያለ ነው። በነገራችሁ ላይ አሁን የአንድ ሰው ስራ ብቻ እንዳይመስላችሁ፣ እዚህ ጋር የኔ ወጥቶ ማውራት ብቻ እንዳይመስላችሁ። የሚከታተል ሰው ከሌለው እኔ ጋር እዚህ ጋር ወጥቶ ማውራቴ ምንም አይጠቅሙም። እውነቱን ለመናገር አሁን እስልምናን በዚህ ደረጃ አውቀነው ተረድተነው ሰውን ካላሳወቅ እኛም አውቀን ሼር ካላደረግን ምንም ለውጥ የለውም። አንተ ስላወቀው የሚጠፋ እስልምና የለም። እኔ ስላጋለጥኩት ወይም በትንትኑን ስላወጣሁበት የሚጠፋ እስልምና የለም። እና ስራው የጋራ እንደሆነ ላሳስባችሁ ብዬ ነው። የሚናቅ ስራ የለም ነው።
እዚህ ጋር እናንተም ወጥታችሁ ስላላወራችሁ ያልሰራችሁ እንዳይመስላችሁ። ስራ ትልቅም ትንሽም ነው። ምናልባት ግድንግድ ዕቃ ልታይ ትችላላችሁ። እንግዲህ ያ ግድንግድ ዕቃ የምታስረው ትንሽዬ ብሎን ነች ወይም ትንሽዬ ቁልፍ ነች። አሁን የበርን እንትን ማየት ትችላላችሁ፣ የቤትን በር ማየት ትችላላችሁ። የምታስረው ትንሽዬ ቁልፍ ነች። ስለዚህ እኔን እንዳታይ ነው። እዚህ ጋር ትልቁ ስራ እናንተ ጋር ስለሆነ ያለው ትምህርቱ ይጠቅመናል፣ ጥሩ ነው ብላችሁ የመጣችሁ ስንት ሚሊዮን ባለበት ህዝባችን ጠፍተዋል እና እስልምና ክርስትናም ያው ነው የሚባባልበት ነው። ግን ደግሞ በእነርሱ ላይ ባትፈርዱ ባይ ነኝ። እንደኔ በግል ብትጠይቁኝ እንደዚህ እንደዛ ምና አስፈላጊ አይደለም። ለማሳወቅ እንጣር ነው ትልቁ የኔ ቁም ነገር እና ትምህርቱም ከሚባለው በላይ አስፈላጊ መሆኑን ማሳሰቢያ ልሰጣችሁ እፈልጋለሁ። አይጠቅምም ይሄ ካላችሁ እንደዛ ላላችሁ ሰዎች አስቀድሜ ማሳሰቢያ ሰጥቻለሁ። እባካችሁን ሰብስክራይብ ብላችሁ ሪፖርት በማድረግ ቤቱ ብሎክ ብላችሁ እንድትወጡ ነግራችኋለሁ። ግን ይጠቅመናል ብላችሁ ለመጣችሁ ሰዎች ልንገራችሁ፣ እኔን ተውኝና ትምህርት ምን ያክል ሊጠቅማችሁ እንደሚችል የእስልምና ነገር ብትንትኑን አውጥተን ነው የምናየው ማለት ነው። አሁን ሴቶች የሚለው በራሱ እግዚአብሔር ባወቀ ምናልባት ዓመት ሊፈጅብን ይችላል። ግን እኔ እንደዛ አላደርግም። አሁን እናየውና አካሄዱን ምን ያክል ተከታታይ አለ፣ ምን ያክል ሰው እየተማረ ነው የሚለውን እናየውና ምን ያክል ሼር እየተደረገ ነው፣ ሰዎችን ይጋዙ። ያንን ውጤት ካየው በኋላ ምናልባት ነገም ተመልሼ በተጠናከረ ቀጥሎ ያለውን እሰራላችኋለሁ ማለት ነው። ስለዚህ እንደዛ ስለሆነ ለዛ ነው እኔ በነገራችሁ ላይ ስልጠና ምናምን ማለት ያልፈለኩት። አንዳንድ ሰዎች እንደውም ቢጠየቁ እስልምና መጥፋት እንዲጠፋ ትፈልጋላችሁ የሚባሉ አይ የሚል ይመስለኛል ሳስበው። ለምን እንጀራችን ሳይሆን አይቀርም። ለዛውን ማድረግ እስልምና እንዲጠፋ እኮ ነው የተፈለገው። መዛዛ ግን ያላምንበትም የአንድ አመት ትምህርት የአንድ ሳምንት ማድረግ ነው። ግን ይህንን ሳደርግ ማአት መረጃዎች በአንድ ቪዲዮ ብቻ ማአት መረጃዎችን ከባባድ መረጃዎችን ስለምለቅባችሁ እናንተ ያንን እንድትይዙ ነው የምነግራችሁ። እኔ ሳወራም እሮጣለሁ፣ አብራችሁም እየሮጣችሁ መስማት ነው። እንግዲህ የምለቅላችሁን ማስረጃዎችን በዲስክሪፕሽን ስለማስቀምጥላችሁ እነዚያን እንድትከታተሉ አሳስባችኋለሁ። የእስልምና መግቢያንም አልሰጥም። የእስልምና መግቢያ የማልሰጥበት ምክንያት አንዱ ምንድን ነው እንግዲህ መዛዛግ ስለማልፈልግ ነው። የጄሲሚዝ መጽሐፍ አለ፣ እሱም ቴሌግራም ቻናሌ ላይ ያስቀምጥላችኋለሁ። እሱን እየገባችሁ ቡኻሪ ማን ነው፣ ሙስሊምና ማን ነው፣ የእስልምና መጀመሪያና መጨረሻ ማወቅ ትችላላችሁ። ጥንቅቅ ባለመልኩ ባይሆንም ግን እንደ መግቢያ ይሆናችኋል ማለት ነው። ምክንያቱም እኔ መዛዛግ አይደለም የምፈልገው፣ ህዝብን ማንቃት እስከሆነ የምፈልገው የአንድ ሃይማኖት ምንነት ምን አይነት እርኩስ ሃይማኖት እንደሆነ ነው ማሳየት የምፈልገው። አሁን ስለማስተምረው ስለ ሴት ልጅ በእስልምና ስለሚለው እንኳን መግቢያም ሆነ ከዚህ በፊት የተነገሩ ነገራቶች አላነሳላችሁ። ከዚህ በፊት የተነገሩ ነገራቶች ምናምን የምትፈልጓቸው ከሆነ ወይም ከዚህ በፊት የተነሱ ሀሳቦች የምትፈልጓቸው ከሆነ ከአንድ 4-3-5 ዓመት በፊት አላስታውሰም፣ በእርግጥ የሰራሁት ወይም ያዘጋጀሁት ፒዲኤፍ ነበር፣ በማዘጋጀት ደረጃ ያዘጋጀሁት ነበር። ስለዚህ እሱን ቴሌግራም ላይ ያስቀምጥላችኋለሁ፣ እሱን መጠቀም ትችላላችሁ። ያልተነሱም የተነሱም ሀሳቦች እዛ ውስጥም አሉበት፣ እሱን መጠቀም ትችላላችሁ። ከዛ ባሻገር ግን እስልምናው ራሱ አጠራጥር ማነው የእስልምና ሴቶች የሚለው በራሱ በጣም ቀፋፊ ነገር ነው። እንግዲህ ላልኳችሁ አሁን ስልጠና ከባድ ለመሆን ለማስረዳት ስልጠና ምናምን ብዬ መዛዛግ ስለማልፈልግ ነው። ለምን እኔ ሰዎችን አሰለጥናለሁ፣ እነሱም ያሰለጥናሉ፣ ይዛዛጋሉ፣ እዚያ ይሄዳሉ፣ ያሰለጥናሉ። እንደዚህ እንዲቀጥል አልፈልግም። እንዲጠፋ አይደል የተፈለገው? እኛ እኮ እያስቀጠል ነው። ታዲያ እውነት ለመናገር እኛውን እያጠፋ ነው እያልን ነው እንጂ ሰዎችን እየሸወድን ነው። እያጠፋንበት ያለነው መንገድ ትክክል አይደለም። ይህ መዛዛግ ነው። ለዛውን መደረግ ያለበት ህዝቡ አሁን እውነት ለመናገር ሙስሊሞችን ከተመለከታችኋቸው አንድ ደረጃ ከፍ ብለዋል ህዝቡ እና እኔ መገረም ባለብን ነገር እንገረም። እውነቱን ለመናገር ለምን ካላችሁ ለምሳሌ ኢየሱስ ጌታ ነው ብትሏቸው አይ አብርሃምም ጌታ ነው አይሏቸው። ይህ አንድ ደረጃ ነው። አዎ መልስ የለንም እያልኳቸው አይደለም። ጌትነቱ ደግሞ ለየት እንደሚል ማሳየት አዎ የኛ እንትን ነው፣ ትክክል ናቸው እያልኳቸው አይደለም። ግን ደረጃቸው ከፍ ማለታቸው የሚያስደንቅ ነው። አሁን ላይ ሁሉም ሙስሊም በቃ የሆነ አርጊመንት ለማወቅ እየተጣጣረ ነው ያለው እና የኛ ህዝብስ ምን ላይ ነው የሚለው ያሳዝናል። እዚህ እንደዛ ከሆነ እንደ አጠቃላይ አብረን ነው መስራት ያለብን ማለት ነው። ለዚህ ነገር እኔ እዚህ ጋር ወጥቼ ማውራቴ ብቻ ሳይሆን እናንተም ይህንን የምትከታተሉ አንድም ሁለትም ሰዎች
በቻናሎቻችሁ በግሩቦቻችሁ ለምታውቋቸው ሰዎች ሼር ማድረጋችሁ በጣም ትልቅ ጥቅም አለው። እንደዚህ ቀላል አድርጋችሁ እንዳታዩት ነው። ስለዚህ እንደዛ ነው የምናደርገው። እኔ አጠር ማለት አላስረዝምላችሁም። ያለውን ነገር በቀጥታ ወደ ገደለው ነው የምገባው። የሚሰጡትን መረጃዎች ማስረጃዎች እዋቸው እንዳልኳቸው ዛሬ ከባድ ነገር ብንሆንም የምናወጣው ግን ለእኔ እንደ መግቢያ ነው። በዛውም የምናይበት የሰዎችን ደረጃ ማለት ምን ያክል ሰው እየተከታተለ ነው የሚለውን የምናይበት ስለሆነ ማለት ነው። እሱን አይተን ምናልባት ጥሩ ሁኔታ ላይ ከሆነ የሚከታተል ሰውም ካለ ሼርም እየተደረገ ለጓደኞቻችን እያጋራናቸው ከሆነ ነገ በጥሩ ሁኔታ እመጣላችኋለሁ ማለት ነው። ስለ እስልምና እንግዲህ ብዙ ነገራቶችን እኔ አልፈልግም ስለማልፈልግ ነበር የምተው እንጂ ብዙ ነገራቶችን አቅደን ነበር። ዌብሳይትም ለማውጣት ከምታስቡት በላይ መዓት ጉድ ነው ያለው። እኔ ስለ እስልምና 5% ራሱ ተነግረዋል ብዬ አላስብም። እና መዓት እነዚህ ነገራቶች ወንድሞቻችን እህቶቻችን ለማስወጣት አልፎም ተርፎም እኛ ላይ አፉን የሚከፍት ሙስሊም አፉን ለማስያዝ በጣም ይጠቅመናል። ቀላል ነገር አድርጋችን እንዳታዩት እና በዌብሳይት በአፕሊኬሽን ታስበው የነበሩ ነገራቶች ናቸው። ግን ህዝባችን ደግሞ እንደሚታወቀው አያነብም። እውነት ለመናገር እኔ ራሱ አላነብም። እንግዲህ እናንተን እየወቀስኳቸው አይደለም፣ በዚህ ስንፍና ስላለብን እንደዚህ ከሆነ እና በቪዲዮ እናድርግላቸው። ማስረጃ የሚፈልግ ሰው ካለ በዲስክሪፕሽን እናስቀምጥላቸው በሚል ነው። አጠር ብሎ መጠን ብሎ እስልምናን የሚያወድ መረጃዎችን ነው የምንለቀው ማለት ነው። እግዚአብሔር ፈቅዶ ይሄ ነገር ከቀጠለ አሁን ያዝኩት ርዕሶችን ከጨረስኩ ባልተሰሙ ባልታወቀ ርዕሶችን እየመጣው ደግሞ መዓት መጻሕፍት ያዘጋጇቸዋሉ እነሱ ላይ እንሄዳለን ማለት ነው። በርዕስ ደረጃ ከጨረስኩ በኋላ መዓት መጻሕፍትም አሉ። በአንድ ርዕስ ብቻ ከ10 በላይ አርበኛ መጻሕፍትን ያዘጋጀውበት ማለት ነው። እና ያን እያየን ደግሞ እንቀጥላለን። እግዚአብሔር ቢፈቅድ ያለውን ውጤት አይተን ምን ያክል ሰው ለዚህ ነገር ተነሳሽነት አለው የሚለውን አይተን እንግዲህ ወደ ዛሬው ርዕስ ስንገባ ይሄ መግቢያ ነው ስላችሁ ቀላል አድርጋችሁ እንዳታዩት ወይም ቀለል እንዳታረጉት ነው። በጣም አስፈላጊ ነገር ነው። እንደውም ብዙ ሰው እየተሳሳተበት ያለ ነገር ስለሆነ ማለት ነው። እሱን አሳያችኋለሁ መጨረሻ ላይ። ዛሬ የምናነሳው ባሪያ ሴትና ሂጃብ የሚለውን ነው። እስልምና ባሪያዎችን ለምን እንዳይሸፈኑ ያዛል? ወይም አሁን አብዛኞቻችሁ የምታውቁት ነገር ምንድን ነው? ሂጃብ የወረደበት ምክንያት ምንድን ነው የሚመስላችሁ? ዑመር ሳውዳን አይተዋት ሳውዳ ይችሻለሁ ምናምን ነገር ብላት ከዛ በኋላ ያንን ታሪክ ነው አይደል? እሱ ውሸት ነው። ሌላ ከጀርባው የሚገርም ነገር ነው ያለው እና ለዘመናት የተሸወድንበት ነገር ነው። ትክክል አይደለም። የዚህ ነገር ፍጻሜና መጨረሻ ላይ ትመለከታላችሁ። አሁን ግን ዝርዝሩን እናያለን አጠር መጠን ባለመልኩ ማለት ነው። እንግዲህ የዚህ ነገር መጀመሪያ የሂጃብ ማለት ነው አወራረዱ የሚጀምረው ከመሐመድ አይደለም። የሚገርማችሁ ነገር መሐመድን ታውቁታላችሁ አይደል? ኮራጅ ነው አይደል? እንደ ከመሐመድ ይታወቃል። ማይኮርጀው ነገር የለም። መሐመድ ከምታስቡት በላይ በቃ ቁርአን ኩረጃ ነው ማለት ትችላላችሁ። እንደዚህ አለፍ ብሎ የሚነሳ አይደለም። ወደ እሷን አልገባላችሁም። ሱረቱል ኢኽላስ እንኳን ኩረጃ ነው። አላህ አንድ ነው ምናምን የሚለው ራሱ ከአንድ የሞተ ሰው ኩረጃው ነው። እና እሱ ራሱን ችሎ ርዕስ ስለሆነ ወደዛ አልገባበትም። ምን ለማለት ያክል ነው? መሐመድ ኮራጅ እንደሆነ ለማጠየቅ ያክል ነው። እና ሂጃብን ተኮርጆ ነው የሚለውን ላስይዛችሁ ነው። እንግዲህ ሂጃብ የሚጀምረው ገና ቅድመ እስልምና ነው። አሁን መሐመድ እንግዲህ ያደረገው መሐመድ እንደውም አንዳንድ ሊቃውንት ምን ይሉታል? መሐመድ ተሐድሶ ነው ይሉታል። መሐመድ እስልምናን በቃ ተሐድሶ ነው ያካሄደበት እንጂ ምንም አዲስ የመጣ ነገር የለም። አብዴት እያደረገ በራሱ የሚፈልጋቸውን ነገራቶች በማስገባት በማስወጣት ረገድ ነው እየሰራው ማለት ነው። ስለዚህ ሂጃብ ቅድመ እስልምና የነበረበት ቦታ እንዴት ነው ስትሉ ከዊኪፒዲያ ነው ማነብላችሁ። ሊንኩን አሁን እያንዳንዱን የማወራላችሁን የማነብላችን ነገር ዲስክሪፕሽን ላይ ስለማስቀምጥላችሁ እዛ የሄዳችሁ ይሄን ማስረጃዎችን መጠቀም ትችላላችሁ፣ ከነ ሊንኮቹ ከነ ርዕሶቹ ማለት ነው። በጥንታዊቷ በባይዛንታይን ማለት ነው ወይም በግሪክ እና በፋርስ ግዛቶች የነበሩ የባላባት ሴቶች ማለት ነው ወይም ባለጌዎች። ባለጌ ማለት ስድ ብቻ ማለት ትርጉም አይደለም ያለው። ባለጌ ማለት ሁለት ቃላቶች ናቸው። ባለ ማለት ባለቤትነትን የሚያመለክት የራስነትን የሚያመላክት ነው።
ዋንነትን የሚያመላክት ነው። ባለ ማለት እሱ አይጠፋንም። ጌ ማለት ደግሞ ርስት፣ ምድር፣ መሬት ማለት ነው እና ባለጌ ማለት ባለ አባት፣ ባለ ርስት፣ ባለ ውርስ፣ ባለ ምድር፣ ባለ መሬት፣ የመሬቱ አባት፣ ባለ አባት ማለት ነው። ስለዚህ በግሪክም በፋርስም የነበሩ በእነዚህ ግዛቶች የነበሩ ሴቶች ባላባቶች ወይም የዛ ሀገር ተወላጅ የሆኑ ሴቶች የተከባሪነት ወይም የከፍተኛ ማዕረግ ምልክት አድርገው ይለብሱት እንደነበር ሊቃውንት ወይም እነዚህ ሂስቶሪያን ያስቀምጣሉ ማለት ነው። ይህም እንዴት ነው? በድሮ ዘመን ማለት ነው እስልምና ገና ከመምጣቱ በፊት የተከበረች ሴት ካለች ባሪያ ያልሆነች ወይም ስደተኛ ያልሆነች የዛ ምድር ባላባት የሆነች ካለች ምን ታደርግ ነበር? ከላይ ጣል የምታረጋት ሂጃብ ነበረት ማለት ነው። በጥንቷ ወይም በጥንታዊቷ መስጴጦሚያም ወይም ለምሳሌ አሶርን ማንሳት ይቻላል። እነዚህ መስጴጦሚያም ግሪክንም ፋርስንም እንርሳቸውና አሶርን ለምሳሌ አንድ የማህበረሰቡ ሴት ካለች ወይም በዛ ማህበረሰብ ውስጥ ያለች ሴት ካለች ለዛ ሴት የሚወጣ ህግ ነበር ማለት ነው። እሱም ምንድነው? የትኛዋ ነች መሸፈን ያለባት፣ የትኛዋ ነች መሸፈን የሌለባት የሚለው ህግ ነበራት። አሶር ራሷን ችላ ማለት ነው ይህንን ህግ አውጥታ ትሄድ ነበር። ስለዚህ እንደውም ልብስ መልበስ የለባቸውም። ልብስ ስላችሁ በቃ ልብስ ማለት ይቻላል ሂጃብ ብቻ አይደለም። አብዛኞቻቸው ባሪያዎች ራቁታቸው ነበር የሚሄዱት። ልብስ ሊለብሱ ጣል የሚያደርጓት ነገር ነች እንጂ ተራቁተው ነበር የሚሄዱ። ስለዚህ ልብስ እንዳይለብሱት የተከለከሉት ሴቶች ያንን ልብስ ለብሰው ቢገኙ ይቀጡ ሁላ ነበር። በከባድ ቅጣት ነበር የሚቀጡት። አሁን ላይ ይሄ ነገር እስልምና ላይ ማለት በሚገርማቸው ሁኔታ ምን ለማለት ነው የፈለኩት? አሁን የሂጃብ ቅድመ እስልምና የሚለውን ነገር እንዴት መሐመድ እንዳመጣው ላሳያቸው ብዬ ነው። ስለዚህ እንደዚህ ከነበረ ማለት በቅድመ እስልምና የተከበሩ ሴቶች ራሳቸው ላይ ሂጃብን ጣል ያደርጉ ነበር። ባሪያዎች ደግሞ ይህንን ነገር አያደርጉም ነበር፣ ወይም ስደተኛ ሴቶች ይህንን ነገር አያደርጉም ነበር። አድርገው ከተገኙ ደግሞ ከባድ ቅጣት ነበር የሚጠብቃቸው ማለት ነው። ይሄ ነገር ህግ ተደርጎ ይወሰድ ነበር ማለት ነው። አሁን መሐመድ ያደረገው ነገር ምንድን ነው? እስላማዊን ሂጃብ ያስተዋወቀው ጨዋነትን ወይም ብስለትን ወይም ጥሩ ነገርን ለማሳየት ብሎ ሳይሆን ያንኑ ከቅድመ እስልምና በፊት የነበረውን ነገር አብዴት አድርጎ አስፍኖት ነበር የቀጠለው፣ አንግሶት ማለት ነው። አሁን አላማው ምንድን ነው ከተባለ ሂጃብ በአጭሩ ሙስሊም ሴቶችን አክብሮ ባሪያዎቹን ዝቅ ለማድረግ ነው። አሁን ጓደኞቻችሁ ይመጣሉ አይደል? ይሄ ከባድ በነገራችን ላይ መግቢያ ስላችሁ ቀላል አድርጋችሁ እንዳትመለከቱት። ለእናንተ ትልቅ ነገር ነው። ለምን ይመጡና ትታለላቸው። የኛ ህዝብ ተታለዋል። እንደውም ሴቶቻችን አሁን ቲክታክ ላይ ካያችሁ በመንገድ ይመጡና ያለብሷቸው ሂጃብ እና ለብሳችሁ ይሄ እኮ የክብረት ምናምን። አንዳንድ ደግሞ አሽቄ ቲክታከር እየመጣና እኔ እስልምናን እወዳለሁ ምክንያቱም እስልምና ጨዋ ነው ምናምን፣ ሴቶች እንደዚህ ይለብሳሉ። ወንድም የመጣበት መንገድ ይሄ አይደለም። አሁን በደንብ ጆሮ ሰጥታችሁ ስሙ እንዴት እንደመጣ። እውነትን ጨዋነትን ይዞ ነው የመጣው ሂጃብ አይደለም። ታሪካዊ ዳራውን በዝርዝር ስለምናይ ማለት ነው። ከእስልምና በፊት የነበሩት አሁን አስቀድሜ አሁን ቅድመ እስልምና ሂጃብ ስላችሁ በድሮ ዘመን የነበረውን ነው። ከዛ ግን እየጠፋ በመምጣቱ ከእስልምና በፊት እዛው አጋማሽ ማለት ነው ነፃ ሴቶችም ባሪያዎችም ምን ያደርጉ ነበር? ራቁታቸው በሚባል ደረጃ ይሄዱ ነበር ማለት ነው። ይህንም በሱራ 24 ከቁጥር 31 ማየት እንችላለን። ሱራ 24 ማለት እንግዲህ የመጀመሪያው የቁርአን አንቀጽ ነው። ሂጃብን አስመልክቶ የወረደ ማለት ነው። እንደዛ ሆኖ የወረደ የቁርአን ክፍል ነው። እሱን መመልከት ይቻላል። ተፍሲሩንም መመልከት ይቻላል። ተፍሲር ኢብን ከሲርን እንመልከተን ያጠራ ስለማድረግላችሁ ተፍሲሩን ዲስክሪፕሽን ላይ ከነ ሊንኩ አስቀምጥላችኋለሁ። ጃቢር ቢን አብደላህ አልአንሳሪ እንደተረከው አስማ ቢንት ማርሺዳ በበኑ ሀሪጣ በሚገኘው ስፍራ ሳለች ሴቶች በአግባቡ ሳይሸፈን ወደ እሷ ይገቡ ነበር። በዚህም የቁርጭምጭሚታቸው ጌጦቻቸው እና ደረታቸው እና ፀጉራቸው ይታይ ነበር። አስማዕም እያለ ይሄድና ከዛ በኋላ ምን ይላል? ከዚያም አላህ አንቀጽ አወረደ ይላል። ይህ ቅድመ እስልምና የነበረ ነው። ሳይሸፈኑ ሴቶች እንደነበሩ የሚያስቀምጥበት ነው ኢብኑ ተፍሲር። ከዛ በኋላ አንቀጹ አላህ እንዳወረደው ያስቀምጣል ማለት ነው። ስለዚህ መሐመድ ያደረገው ነገር ባጭሩ ምንድነው? ነፃ ሙስሊም ሴቶች
ሂጃብ እንዲለብሱ መጠየቁ ወይም ያንን ነገር ማጽደቁ ለምንድን ነው ከተባለ ባሪያ ሴቶች ሂጃብ እንዳይለብሱ ከልክሎ እነሱ ለመለየት ነው ባጭሩ። በቃ ለምን አስቀድሞ በድሮ ዘመን ከእስልምና በፊትም ባሪያ ሴቶች አይለብሱም ነበር። የተከበሩ ሴቶች ግን ያንን ነገር ይለብሱ ነበር ከተባለ መሐመድ አማኝ ሴቶችን ለማክበር ወይም ከእነዚያ ለመለየት ነው ማለት ነው። ለመለየት ነው። ራሳችሁ ክርስቲያኖች ከእናንተ ለመለየት ነው ሂጃብ የመጣው። ጭራሽ እናንተን ትለብሱታላችሁ እየመጡ እንዲህ እኮ ጨዋነት ነው ምናምን እያላችሁ ሴቶች ተጠንቀቁ። ክርስትና ልንገራችሁ፣ ክርስትና መራቆትን አይፈቅድም። 777 ነጥብ። ግን መራቆትን አይፈቅድም ማለት እንደ ቆሻሻ በማዳበሪያ ደግሞ መጠቅለል አይፈቅድም እንዴ? ለምን ሲባል አይፈቅድም ስላችሁ ኃጢአት ነው ማለት አይደለም። ተጠቅለል ከፈለግ በብርድ ልብስም በቅጠልም ተጠቅለል። ግን ክርስትናን እንደሚወክል አድርጋችሁ አታምጡት። ክርስትናም እኮ ሲያባብሏችሁ አትባባል። ክርስትናም እኮ ይፈቅዳል መሸፋፍን፣ ጨዋነት ነው ስላችሁ። ጨዋነት አይደለም መሸፋፍን፣ ድንቁርና ነው። መራቆትም ድንቁርና ነው። ሁለቱም ቤተክርስቲያን ያላችሁ ኦርቶዶክሳዊነት መጠን ነው ሲባል አልሰማችሁም? ስለዚህ በመሀል መቆም አለባችሁ። ይህ እኮ ተፈጥሮ እኮ ነው። ጸጉርን አይቶ የሚነሳሳ ሰው ካለ እሱን መቀጥቀጥ ነው እንግዲህ የሚሳዝበው። እንግዲህ ችግሩ ጸጉር ላይ ሳይሆን ሰውየው ቅንጭላት ላይ ነው። ይህ ሰውዬ ድምፅም ሰምቶ አይለቅም። ሂጃብ ውስጥም በሂጃብ ውስጥም አይኑን አጥልቆ ሊያይ ይችላል። ሂጃብ የምትሸፈን ከዚህ ሰው ማምለጥ አትችልም። እዚህ መፍትሄው ያንን ሰው መቅጣት ነው ብዬ ነው የማምነው፣ ወይም ያንን ሰው ዘወር ማድረግ ነው እንጂ አንተ ምንም ብታደርግ በቃ ያ ሰውዬ የዛ ሰው ቅንጭላት ይወላችሁ የምትሸፈኑት ራሳችሁ ነው እንጂ የዛን ሰው ቅንጭላት አትሸፈኑትም። ስለዚህ ለውጥ የለውም ማለት ነው። ስለዚህ ይህንን ነገር መሸፋፈን፣ ማዳበሪያ መምሰል፣ በማዳበሪያ የተጠቀለለ ቆሻሻ መምሰል ክርስትና ይፈቅዳል የምትሉ አትጃጃልብን። አይፈቅድም፣ አይፈቅድም፣ አይከለክልም። ከፈለግ ያው አይከለክልም ስላችሁ የነጻነት ማለት ስለሆነ በቅጠልም ተጠቅላል። ግን ይፈቅዳል አትበል፣ አይፈቅድም። ይህ የክርስትና ባህልም ልማድም ህግም ስርዓት ምንም አይደለም። አንዲት ሴት ልጅ ነች፣ ውበቷ መታይ ያለበት መራቋት የለባትም እንጂ ሰው እኮ ነች። እዚህ ጋር ህዋሳቶች ያስቀምጦላት እግዚአብሔር እንድትግባባ በአይን ሰው ይቅርና በምላስ በአይን በፍሎኬንስ ታይቶ እንኳን ይግባባል። እና ያንን ሸፍነዋል። ወደዚህ አልመጣበትም እንዳይሰፋብን። ዝሮ መሐመድ ያደረገው ነገር ምንድን ነው ከተባለ ሴቶች ባሪያ ሴቶችንና ሙስሊም ሴቶችን ለመለያየት ነው ባጭሩ ማለት ነው። ለምን ቅድመ እስልምና ይሄ ነገር ነበር። ባሪያ ሴቶች ራቁታቸው ነበሩ። የተከበሩ ሴቶችን ሂጃብ ይጥሉ ነበር። ግን መሐመድ በነበረበት ዘመን ሁለቱም ተደባልቀው ስለነበር መሐመድ ለመለያየት ፈለገ። ለምንድን ነው መለያየት የፈለገው ለሚለው እንመጣበታለን። አሁን ስለሆነ እኮ ነው እነሱን ሊያከብራቸው ፈልጎ ነው የምትሉ አጥፉም፣ እመጣበታለሁ ለምን እንደሆነ። አሁን ሂጃብ የተፈቀደው ለማን ነው በሚል እንግዲህ ጨዋነት ከሆነ ጨዋነት ሰውን አይለይም አይደለ? ሁሉም ሰው ነው አይደለም? እስልምና ግን አሁን ጨዋነትን የሚፈቅደው ለማን ነው? ለእስልምና ሴት ብቻ ነው። ለባሪያ ሴትን አይፈቅድም። ጨዋነት ታዲያ ሰውን ይለያል? አይለይም። ጨዋነት መልክ አለው? የለም። ለሁሉም ሰው ነው። እዛ ጋርም ጨዋነት ነው፣ እዚህ ጋርም ጨዋነት ነው። ዳሩ ግን ወደ መሐመድ ስትመለሱ ጨዋነት መልክ ይዛ ታያቷላችሁ። ሰዎችን ታዳላለች መሐመድ ጨዋነት። ሱራ 33:59 እንዲህ ይላል፣ አንተ ነብይ ሆይ ለሚስቶች ለሴቶች ልጆችም ለምእመናን ሚስቶችም ከመከናነቢያቸው በላያቸው ላይ እንዲለቁ ነገራቸው። ይህ እንዲታወቁና በባለጌዎች እንዳይደፈሩ ለመሆን በጣም የቀረበ ነው። አላህም መሐሪ አዛኝ ነው ይላል። እንግዲህ ጅልባብ ማለት አንዲት ሴት ከራስ ፀጉር እስከ እግር ጥፍሯ ድረስ ለመሸፈን ከልብሶች በላይዋ ላይ የምታጠልቀው ወይም ጣል የምታደርገው መከናነቢያ ነው ማለት ነው። ይሄ ነገር አሁን በሙስሊሞች ተርጓሚዎች ምን ተብሎ ነው የተቀመጠው? የሙስሊም ሊቃውንት ሙፈሲራቶች ያስቀመጡበት መንገድ ማለት ነው። ይህ በወቅቱ በመዲና ከተማ ለተከሰተ አንድ የተለየ ክስተት ምላሽ ለመስጠት እንደወረደ ነው ሁሉም በሰፊው ተስማምተው የዘገቡት ማለት ነው። በዚያን ጊዜ እንግዲህ ሰዎች በመንገድ ዳራዎች ላይ በመቀመጥ መንገድ ዳር ላይ ይቀመጡና ከዛ ተሰባስበው ወጣቶች ማለት ነው ይቀመጣሉ። ከዚያ እንግዲህ የሚያልፉት ሴቶቹን ይተናኮሷቸዋል ማለት ነው። የተለያዩ ንክኪዎችን ያደርጉባቸው ነበር ማለት ነው። ሆኖም የአንቀጽ ከወረደ በኋላ ነፃ ሴት ሂጃብ እንድትለብስ ከተነገረ በኋላ ማለት ነው። ያ ነገር ከተነገረ በኋላ በእነርሱ ላይ ይደርስ የነበረው ነገር መቆሙን ችለዋል። አሁን በዛ ዘመን ምን ብያቸዋለሁ? ወጣት ወንዶች
መንገድ ዳር ላይ ተቀምጠው ተሰባስበው ሴቶችን ይተናከሷቸው ነበር። ግን ያ ነገር ከተደረገበት ጊዜ በኋላ ሙፈሲራቶች ራሳቸው ናቸው የሚናገሩት። ያ ነገር ከተደረገ በኋላ መቆም ችሏል እነሱ ላይ የሚደርሰው። ይሄ ለምንድነው ከተባለ እንግዲህ እንዳይወዛገብ ነው። ማን ላይ እንደዛ መደረግ እንዳለበት ለመለየት ነው። አንተ ብትሆን ለምሳሌ ሴት ካየ ወንድሜ ሁሉንም ታለብሳቸዋል አይደል? አይ መሐመድ ግን ያደረገው እዚህ ጋር ምንድነው እነዚህ አማኝ ሴቶች እንዳይተነኮሱ፣ እነዚያ ግን እንዲተነኮሱ። ምክንያቱም ተንኳሲዎቹ ራሳቸው እና ዑመር ሙስሊሞች ነበር፣ ማቆምን አይችሉም። በሚያሳዝነው ሁኔታ ሙሐመድ ተንኳሲዎቹን የሚገስጽ ወይም መናፍቃን መሆናቸውን የሚገልጽ የቁርአን ክፍል አላወረደም፣ ወይም አላህ እንደተቆጣባቸው ምናምን። በተቃራኒ ያደረገው ምንድን ነው? አመቻቸላቸው፣ መንገድ ከፈተ። አይ አማኝ ሴቶችን ተው፣ እነሱ እንዲለዩ። ለምን? ቅድመ እስልምና የተከበሩ ሴቶች እንደዚህ ያደርጉ ነበር ብያቸው። ስለዚህ ባሪያ ሴቶችንና አማኝ ሴቶችን ለመለያየት የተደረገ ጥረት ነው ማለት ነው። ተፍሲር ኢብን ከሲር ሱራ 33-59 ማንበብ ይቻላል። ምንድን ነው የሚለው? አላህ መልእክተኛውን የአላህ ሰላም በእሱ ላይ ይሁንና አማኝ ሴቶችን በተለይም ለየት ባለ የክብር ማዕረጋቸው ምክንያት ሚስቶችንና ሴት ልጆችን ከጃሂልያ ከእስልምና በፊት ከነበረው የመሃይምነት ዘመን ሴቶች አቀራረብና ከባሪያ ሴቶች ገጽታ ተለይተው ይታወቅ ዘንድ ጅልባቢያቸውን እንዲያጠልቁ ነገራቸው ወይም አዘዛቸው በማለት ያስቀምጣል። ከዛ አልሱዲ እንዲህ ይላል ይልና አንተ ነቢይ ሆይ ብሎ አላህ ያወረደለትን አንቀጽ ያጣቅሳል። ከዛ በኋላ ምንድን ነው የሚለው? በመዲና ውስጥ ጨለማን መሰረት በማድረግ በምሽት የሚወጡና ሴቶችን ለመተንኮስ በከተማ መንገዶች ላይ የሚያደቡ ምግባረ ብልሹ ወንዶች ነበሩ በማለት ያስቀምጣል ማለት ነው። የመዲና ቤቶች ጠባብና የተቀራረቡ ስለነበሩ ምሽት ሲያሽቆለቁል ሴቶች ራሳቸውን ለማዝናናት ለመጸዳዳትም ወደ ውጭ ይወጡ ነበር ይላል። እነዚህ ምግባረ ብልሹ ወንዶች የተባሉት ይተናኮሷቸዋል ማለት ነው። አንዲት ሴት ጅልባብ ለብሳ ካዩ ግን አች ሴት ነጻ ሴት ነች ብለው ይተዋታል። ቃል በቃል ነው የሚያስቀምጠው። አስቀድመን ምን ብለናል? እነዚያ ነጻ ሴቶችን ከባሪያዎችን ለመለየት ብለናል። ስለዚህ ከለየላቸው በኋላ መሐመድ እነዚህ ሰዎች ምንድን ነው የሚያደርጉት? ሂደው እንግዲህ ተመልከቱ፣ እንዲለዩ ያደረገበት ምክንያት እነዚያ እንዲተነኮሱ ነው፣ አብረው እንዳይተነኮሷቸው። ስለዚህ እንደዛ እንደሆነ ያስቀምጡልናል ማለት ነው። ሙጃሂድም እንዲህ ብሏል ይልና ነጻ ሴቶች በመሆናቸው ይታወቅ ዘንድ ማንኛውም ወንድ ጥቃት እንዳያደርሰባቸው ወይም እንዳይጠራጠራቸው ጅልባብ ይለብሱ ነበር ነው ማለት ነው የሚያስቀምጠው። ጅልባብ የጨዋነት ምልክት አይደለም፣ ባሪያዎችን ከነጻ ሴቶች ለመለየት የተደረገ ነገር ነው። አቡ ሳላህም እንግዲህ በተፍሲር አልጠበር የሚያስቀምጠው ነገር ተመሳሳይ ነው። አቡ ሳሊህ እንደተረኩልና ቅዱስ ነብይ ወይም መሐመድ ወደ መዲና በመጣ ጊዜ በመዲና ውስጥ ቤት አልነበረውም ይላል። እሱም ሚስቶቹና ሌሎች ሴቶች ምሽት ላይ ራሳቸውን ለመዝናናት ወደ ውጭ ይወጡ ነበር። ወንዶችም በመንገዶች ላይ በመቀመጥ ሴቶችን ለመተናኮስ ግጥም ምናምን ያነቡ ነበር። በዚህም ምክንያት ነጻ ሴቶች ከባሪያ ሴቶች ተለይተው ይታወቁ ዘንድ አላህ የሂጃብን አንቀጽ አወረደ። አይታችኋል። የሙሐመድ ሚስቶች ወክ ምናምን ለማድረግ ሲወጡ ይተነኮሱ ስለነበር ይህንን ነገር ለማድረግ ተገደደ ማለት ነው ሙሐመድ። እነሱ ደግሞ ያው ይተናኮሷቸው፣ የሙሐመድን ሚስቶች ሳይቀሩ ይተናኮሷቸው ነበር። ሙሐመድ ለጨዋነት ወይ ነው ያመጣው አይደለም። የቁርአን ክፍልም አይደግፍም፣ ሐዲስም አይደግፍም። ሐዲሱን በኋላ መጣበታለሁ። የዑመር ምናምን የሳውዳ ታሪክ አለ፣ እሱ ውሸት መጣበታለሁ። እሱን ስለመመጣበት አሁን ግን የወረደበትን ነገር እንድትይዙት ነው። ስለዚህ በዚህ ምክንያት ነጻ ሴት ከባሪያ ሴት ተለይታ ትታወቅ ዘንድ አላህ የሂጃብን አንቀጽ አወረደም ነው የሚለው ቃል በቃል። እንግዲህ ሙጃሂድን ታውቁታላችሁ። ተፍሲር አብዱል አረዛቅም ተመሳሳይ ነገር ነው የሚያስቀምጠው። ተፍሲር ኢብን ጃሪርም ሙጃሂድም ተመሳሳይ ነገር ነው የሚያስቀምጡት። 12 ሰዎችን እንግዲህ መጥቀስ ይቻላል። ዲስክሪፕሽን ላይ ከነ ሊንኮቻቸው አስቀምጥላችኋለሁ። ከሰሓባ እና ከታቢዒን ማለት ነው ይህንን ነገር የዘገቡት። ምክንያቱም ሂጃብ የወረደበት ምክንያት ለምንድን ነው ከተባለ ለጨዋነት ምናምን ለክብር ሳይሆን ባሪያ ሴቶችን ከትክክለኛ ከአማኝ ሴቶችን ለመለየት የተደረገ ጥረት መሆኑን ያስቀምጡልናል ማለት ነው። አሁን የእስላም ሰባኪያን የሚያስቀምጡልን ወይም የሚናገሩት ነገር አለ።
ምንድነው የሚሉት? በመንገድ ዳራዎች ላይ ወይም በጎዳናዎች ላይ ተቀምጠው በሴቶች ላይ ትንኮሳና እንግልት ይፈጽሙ የነበሩት ግለሰቦች መናፍቃን ነበሩ ብለው ምላሽ ለመስጠት ይሞክራሉ። ሲተናኮሷቸው የነበሩ ሰዎች እኮ ሙስሊሞች ሳይሆኑ ከሙስሊም የራቁ ሙናፊቃን ናቸው ነው የሚሉት። እንግዲህ ልብ በሉ፣ ሙናፊቃን ናቸው ብሎ ነው የሚሞጉቱት እነሱ ማለት ነው። ሆኖም ግን በአንዳንድ አክራሪ ሙስሊሞች ዘንድ የተነገረው ወይም በዳዒዎች እስልምናን እንጠብቃለን ብለው የተነገረው ይሄ ሙግት ውድቅ እንደሆነ የምታዩበትን መንገድ አንድ ነገር ልስጣችሁ። መናፍቃን ናቸው እነዛ ሰዎች ተብለው ነው አይደል የተነገረው። መናፍቃን ከሆኑ ለምንድን ነው ሙሐመድ መናፍቃን መሆናቸውን የሚገልጽ የቁርአን ክፍል የማያወርዱ? ወይም ተውትሽሽ ቢያንስ ሌላ ይቀርና ስህተት ከተሰራ ለስህተቱ ምላሽ የሚሆን የቁርአን ክፍል ከወረደ ስህተቱን ለሰሩት ሰዎች ማስጠንቀቂያ ያለምን ቁርአን በየቦታው ማስጠንቀቂያ ስለሚሰጥ ማለት ነው። ሌላ ቢቀር ለምንድን ነው ያላስፈራራቸው? ተውትና ሲኦል እንደሚገቡ ያልተነገራቸው ለምንድን ነው? ኃጢአት እየሰሩ እንደሆነ ማለት ነው። ነገር ግን መናፍቃን የተባሉት የሙሐመድ ሰሃባዎች ራሳቸው ባልደረባዎች ነበሩ። ለዛ ነው አሁን በትንኮሳና በእንግልትቱ ላይ የሚሰማሩት እነዚህ ግለሰቦች በቁርአን መናፍቃን ተብለው ያልተጠሩት። ለምን? የሙሐመድ ሰሃባዎች ናቸው። እሱ ራሱ ስለሚደግፋቸው ነው እንደዚህ ያደረገው። በነገራችን ላይ ስለሚደግፋቸው ነው። የምትተናኮሷቸው ሴቶች እነዚህ መሆን አለባቸው ብሎ ነው አማኞቹ የራሱን ሚስቶች ሳይቀር ሲተናኮሷቸው አማኞቹን እየለየላቸው ማለት ነው። እንግዲህ በሚገርም ሁኔታ እንዳልኳችሁ ቁርአን በእነሱ ላይ ምንም አይነት ማስጠንቀቂያም ሆነ ዛቻ ምንም ነገር አላወረደም ማለት ነው። ቅጣትም እንዳለ አልተነገረም። እንደውም ይሄ ነገር የሚያሳየው ምንድነው? በባሪያ ሴቶች ላይ የሚፈጸመው ግፍ መቀጠል እንዳለበት ተጠናክሮ ይበልጡን ሙሐመድ መንገድ እንዳዘጋጅላቸው ነው የሚያሳየው ማለት ነው። በአጭሩ የምናየው ምንድነው? ሙሐመድ ለዚህ ነገር ተባባሪ ሆኖ እንደቀረበ እንመለከታለን ማለት ነው። እያሳጠርኩላችሁ እየመጣው ስለሆነ ምናልባት ይህንን ከተረዳችሁት የሳውዳና የዑመርን ጉዳይ ላንሳላችሁ። ብዙ ሰዎች የተሸወዱበት ቦታ ነው። የቁርአኑ ክፍል የወረደው በሳውዳና በዑመር መካከል በተፈጠረው ነገር በተለይም ቡኻሪ 146 ላለች አይደል? አይሻ እንደተረከችው የነብይ ሚስቶች ምሽት ላይ ራሳቸውን ለማዝናናት ለመጸዳዳት ማለት ነው የተፈጥሮን ጥሪ ለመቀበል አል መናሲዕ ለሚባለው ሰፊና ክፍት ቦታ በመዲና በቀብር አቅራቢያ የሚገኝ ይወጡ ነበር ይላል። ዑመርም ለነብዩ ሚስቶቹ ይሸፈኑ አላቸው ይላቸው ነበር። ነገር ግን ያላህ መልእክተኛ አላደረጉም። አንድ ምሽት የነብዩ ሚስት ሳውዳ ቢንት ዘምዓ በኢሻ በምሽት ሶላት ወቅት ወደ ውጭ ወጣች። እርሷም ረጅም ነበረች። ዑመርም የሂጃብ አንቀጽ በሙስሊም ሴቶች ላይ የመሸፈን ግዴታ እንዲወርድ በጣም የሚል ስለነበር አንቺ ሳውዳ ሆይ በእርግጥ አውቀንሻል፣ ለይተንሻል በማለት ተጣራት። ከዚያም አላህ የአል ሂጃብን አንቀጾች አወረደ ነው የሚለው። ይሄ ግን ትክክል ነው ወይ አይደለም? ውሸት ነው። ለምን? አሁን የእኛን ምላሻችን በደንብ ብላችሁ ተመልከቱት። ከዕለታት አንድ ቀን የሙሐመድ ከዛ በፊት ግን ያው ዑመር ሙሐመድን ሴቶች እንዲሸፋፈን ይጠይቀው ነበር። ዑመር ስለሚያውቅ ነው። ዑመር ከሚተናኮሱ ሰዎች መካከል ነበር። እግዚአብሔር ቢፈቅድ ይሄ ነገር በሰፊ ዘግናኝ ስለሆነ ነገ እመጣበታለሁ። ራሱን ችሎ አሁን የሂጃብን አመጣጥ እንድትረዱት ብቻ ነው። ነገ እመለስበታለሁ። ተከታታይ አይተን ማለት ነው። ግን ምንድነው ሙሐመድ እንግዲህ ዑመር ይጠይቀው ነበር ሴቶች እንዲሸፈኑ፣ ግን የጨዋነት ምልክት ነው ብለው አይደለም፣ ስለሚተናኮስ ሁሉንም እንዳይተናኮሳቸው ብሎ ነው ዑመር ራሱ የማይሆን ነገር ያደርግባቸው ስለነበር። ሙሐመድ ግን አይቀበለውም ነበር። ለምን? ሙሐመድ ቆፎ ነው፣ አያውቅም። በኋላ ግን ይሄ ነገር ማድረግ እንዳለበት ገባው ማለት ነው። እያስቸገሯት ስለነበረው ሚስቶችን እያስቸገሯቸው ስለነበር መሐመድ ይሄ ነገር ማድረግ እንዳለበት ስለገባው ያንን ነገር ለማድረግ ተገደደ ማለት ነው። ግን የምናየው እዚህ ነገር ላይ ምንድነው? ዑመር እንደጠየቀው ከዛ በኋላ መሐመድ እንዳልሰማው ከዛ በኋላ ሚስቱን ለመጸዳዳት ስትወጣ ዑመር ሚስቱን እንዳየባት ከዛ በኋላ የመሸፈን ነገር ግዴታ እንደሆነ ነው የሚያሳዩ። ይህ ነገር ግን የተራኪ ስህተት እንዳለበት ትመለከታለች። ለምን ከተባለ ከአይሻ የመጣው ዘገባ አለ። ይሄኛውም ከአይሻ እንደመጣ ነው የሚናገረው። ግን ከአይሻ የመጣው ዘገባ ትክክለኛ አለ። ከቁርአን ጋር የሚጣረስ ሐዲስ ካለ እሱ መጥፋት አለበት። ይሄኛው ሐዲስ አሁን ለምሳሌ ከቁርአን ጋር ይቃረናል።
ለምን ከሀዲስም ከቁርአን ጋር ይቃረናል። እሱን አሳያችኋለሁ። ለምሳሌ በሰሒህ ቡኻሪ 4795 ላይ አይሻ እንደተረከችው ይላል ሳውዳ የነቢይ ሚስት መሸፈን ለአማኝ ሴቶች ሁሉ ግዴታ ከተደረገ በኋላ ራሷን ለማዝናናት ወደ ውጭ ወጣች። አይቃረንም ከዚህ ሀዲስ ጋር? አሁን እንግዲህ የቁርአኑ ክፍል የወረደበት ምክንያት ባሪያ ሴቶች እንዲተነኮሱ እና አማኝ ሴቶች ደግሞ እንዳይተነኮሱ ነው የሚለውን አስይዣቸዋለሁ ማለት ነው። እና ያ ነገር ከወረደ በኋላ ይሄ የዑመርና የሳውዳ ነገር ክስተት እንደተከሰተ የሚያሳየው ግልጽ የቡኻሪ ክፍል ይኸው እነዚህ ጋር ያኛው ስህተት ነው፣ ይሄኛው ይቃረነዋል። ሳሒህ ቡኻሪ 4795 አይሻ እንደተረከችው ነው የሚለው ሳውዳ የነቢይ ሚስት መሸፈን ለአማኝ ሴቶች ሁሉ ግዴታ ከተደረገ በኋላ ግዴታ መሐመድ ከተስማማበት የቁርአን አንቀጽ ከወረደ በኋላ ግዴታ ከተደረገ በኋላ ለመዝናናት ወደ ውጭ ወጣች ይላል። እሷ ትልቅ ሰውነት የነበራት በመሆኑ ቀድሞ የሚያውቃት ሁሉ በቀላሉ ሊያያት ወይም ሊለያት ይችል ነበር ይላል። በመሆኑም ዑመር ኢብኑል ኸጣብ አንቺ ሳውዳ ሆይ በአላህ እምላለሁ ከእኛ ልትሰወሪ አትችይም። ስለዚህ ወደ ውጭ በምትወጭበት ጊዜ የምትታወቂበትን መንገድ አስቢበት አላት ይላል። ይህ ነገር እንግዲህ ዑመር እንዳወቃት የሚናገረው እዚህ ጋር እንዴት ነው ከተባለ ረጅም ስለነበረች ነው የሚለው ሐዲሱ ራሱ የሚናገረው ምንድን ነው? እሷ ትልቅ ሰውነት የነበራት በመሆኑ ቀድሞ የሚያውቋት ሁሉ በቀላሉ ሊለያት ይችል ነበር ይላል አይደል? በቀላሉ ሊለያት ይችል ስለነበር አይ ከተሸፈነች ዑመር እንዴት ያውቃል የሚል ጥያቄ እንዳይነሳ ነው። በመሆኑም ዑመር ኢብኑል ኸጣብ ይላል በመሆኑ እሷ ረጅም በመሆኑ በዛ ነገር ለያት። ከእኛ ልትሰወሪ አትችይም፣ ሌላ የምትታወቂበት ነገር ፍጠሪ በማለት ይነግራታል ማለት ነው። በሁለተኛ ደረጃ እንግዲህ አንደኛ መቃረኑ ነው የሐዲስ ውሸት የሚሆነው፣ ይህኛው ነው ትክክለኛው። በሁለተኛ ደረጃ ደግሞ ምንድን ነው ዘገባዎች በግልጽ እንደሚያሳየው ሳውዳ በእርግጥ ሂጃብ ወይም ጅልባብ ለብሳ እንደነበር ነው። ሂጃብን አጥልቃ ነበር ማለት ነው። ለምን ከተባለ ዑመር በራሱ ያወቀበት ምክንያት እንዴት ነው ከተባለ ረጅም በመሆኗ ነው ማለት ነው። ረጅም በመሆኗ አሁን ያ ሐዲስ እንግዲህ ከላይ ቀድሞ ያነሳ ነው። ከዛ ሐዲስ ጋር መቃረኑ ብቻ አይደለም። እንዴት ነው የሚቃረነው ከተባለ የቁርአን አንቀጽ የቁርአን አንቀጽ ግዴታ ከሆነ በኋላ ወጣች ነው የሚለው። ያኛው ግን ከእርሷ በኋላ ግዴታ እንደሆነ ነው የሚያስቀምጠው። አንድ መቃረን። ሁለተኛው ደግሞ ምንድነው ከተባለ ሁለተኛው ነጥብ ልንይዘው የሚገባው ዑመር ያወቃት ረጅም በመሆኗ ነው አይደል? ረጅም በመሆኗ ነው። ይሄ ከቁርአን አንቀጽ ጋር ይስማማል። እንዴት ከተባለ እንግዲህ አንቀጹ የሚያሳይበትን መንገድ ላንሳላችሁ። ሱራ 33:59 ምንድን ነው የሚለው? አንተ ነብይ ሆይ ለሚስቶችህ ለሴት ልጆችም ለምዕመናን ሚስቶችም ከመከናነቢያቸው በላያቸው ላይ እንዲለቁ ንገራቸው ይላል። ይህ እንዲታወቁ አይታቸዋል። ይህ እንዲታወቁ የሚለው አንቀጽ ከዛኛው የቁርአን ክፍል የሐዲስ ክፍል ጋር ይቃረናል። ለምን ከተባለ ዑመር አሁን ሳውዳን በማየት ከሆነ ያወቃት ከዚህኛው ቁርአን ጋር አይጋጭም። እንዴት እንዲታወቁ ይላል። አሁን ሂጃብ ካደረጉ ነው የሚታወቁት እያለ የቁርአን ክፍል ሂጃብ ባለማድረጓ አይተዋወቃት ከተባለ ይቃረናል። እንዴ ታዲያ ሂጃብ ካደረጉ እንዴት ይታወቃሉ ካላችሁ እናንተ ቁርአኑ ግልጽ አድርጎታል። እንዲታወቅ የተፈለገው እነሱ አማኝ መሆናቸው ነው፣ እንዳይተነኮሱ። እነዚያን ግን እንዲተነኮሷቸው ሙስሊሞች ባሪያዎች ላይ ግፍ ለማድረስ ነው ይህንን ነገር የተደረገው ማለት ነው። እንደውም ምንድን ነው የሚለው የቁርአን ክፍል ይህ እንዲታወቁና የሚታወቁት በመልካቸው አይደለም። ሂጃብ ካደረጉ ፊት እንዴት ይታወቃሉ እንዳትሉ፣ ሂጃብ በማድረጋቸው አማኝ ሴቶች እንደሆኑ እንዲታወቁ ነው። ይህ ይላል ቃል በቃል የቁርአን ክፍል ይህ በባለጌዎች እንዳይደፈሩ ለመሆን በጣም የቀረበ ነው ይላል። አለቅ ይሄ ነው እንጂ ሂጃብ በማጥለቃቸው አንዴ እዛኛው የቁርአን ክፍል የሐዲስ ክፍል ግን መጀመሪያ ግን ምንድን ነው የሚለው ሂጃብ ባለማጥለቋ አይቷት አወቃት የሙሐመድ ሚስት እንደሆነች። አይቃረንም፣ ሐዲስ ጋር ይጋረናል ከቁርአን ጋር። ስለዚህ ይህኛውን ሐዲስ ጥለን ሁለተኛውን መያዝ አለብን። ቁመቷ ረጅም ስለነበረት አውቆ ያንን ነገር እንደተናገራት በዚህ መረዳት እንችላለን ማለት ነው። የመጀመሪያው ሙሉ በሙሉ በሚባል ደረጃ ውሸትና የማይሆን ነገር ነው፣ ትርክት ነው እንጂ ሙሐመድ እንደዛ ያለበት ቦታም አጋጣሚ በየትኛውም ቦታ የለም ማለት ነው። ሁለተኛው እንግዲህ አሁን ያነሳሁላችሁ ነገር በጣም መያዝ ያለበት ትክክለኛ ነገር ስለሆነ ሁላችሁም ባትረሱት እላለሁ። ሶስተኛውን ነገር ላንሳላችሁ። የሂጃብ አንቀጽ ሱራ 33:59 ራሱ አንቀጽ የወረደው በዑመርና በሳውዳ ክስተት ወቅት የሚለውን ሀሳብ ይቃረናል።
ይህንን የሚደግፉ ሁለት ጉልህ እውነታዎችን ላንሳላችሁ ማለት ነው። አንደኛው ጅልባብ በመልበስ እና ፊታቸው በመሸፈን ምክንያት ሴቶች እነማን እንደሆኑ ሊታወቅ አይችልም። ኦኬ፣ ጅልባብ በመልበስ ፊታቸው ለይቶ እንደዛ ማለት አይቻልም። ስለዚህ ሐዲሱ እንዳልኳችሁ ከዚህኛው ጋር ይቃረናል። ይሄ ጎልህ የሚታይበት መንገድ ነው። ስለዚህ በዚያ በመከናነቢያ ውስጥ ያለች ሴት ማን እንደሆነች ማንም ሊያውቅ አይችልም ማለት ነው። ቁርአኑ ራሱ ይህንን ነገር እንዳልኳችሁ ያስቀምጣል። ሴቶች ይታወቁ ዘንድ ጅልባብን ይልበሱ። ስለዚህ ይታወቁ ዘንድ ሲል በፊት ሳይሆን እንዲለዩ ነው። ይህንን ነገር ደጋግሜ አሁን የምነግራችሁ ሀሳቡን እንድትይዙት ነው፣ አዲስ ስለሚሆንባችሁ። በጅልባብ አማካኝነት ሊታወቁ እንደማይችሉ ይታወቃል። በፊታቸው ሊታወቁበት የሚችሉ እንደዚህ ጅልባብ በማድረጋቸው ነው። እንዲታወቁ ጅልባብ ያድርጉ ሲልም ምእመን እንደሆነ አማኝ እንደሆነ እንዲታወቁ እንዳይተነኮሱ ነው እንጂ ዑመር እንዳለው አይነት የሚያሳይ አይደለም ማለት ነው። አንቀጽ የወረደው ባልደረባዎች የሙሐመድ ሰሃባዎች ሴቶችን የተነኮሱ ወይም የነካኳቸው በነበረበት ጊዜ ነው። ለዛም አማኝ ሴቶች ተለይተው እንዳይተነኮሱ ለማድረግ የወረደበት ነው ማለት ነው። ሁለተኛው ደግሞ እዛው የቁርአኑ ክፍል ላይ እንዳሳየዋችሁ እንዳይተነኮሱ፣ ይህ በባለጌዎች እንዳይተነኮሱ ይላል አይደል? የቁርአኑ ክፍል ሲያስቀምጥ ቃል በቃል በቃ አሁን ምንም ውስብስብ ነገር ማንሳት ሲያስፈልግ ሚስቶችን ከመከናነቢያዎቻቸው በላያቸው ላይ እንዲለቁ ንገራቸው ካለ በኋላ ለምን እንደሆነ ሲያስቀምጥ ይህ እንዲታወቁና በባለጌዎች እንዳይደፈሩ ለመሆን በጣም የቀረበ ነው በማለት ያስቀምጣል። እንግዲህ በአጭሩ ይሄ ነው ማለት ነው። ሴት ልጅ ሂጃብ እንድታደርግ የተፈለገበት ምክንያት፣ ባሪያ ግን እንዳታደርግ የተፈለገበት ምክንያት ይሄ ነው። ሴት ልጅ ባሪያ ሂጃብ ባለማድረጓ የሚደርስባት ወይም የደረሱባት ሰቅጣጭ የሆኑ ነገራቶችን ነገ በሰፊ እናነሳለን። ይሄ ምን ያክል ሰው እየተከታተለ ነው የሚለውን ለማሳያ ይቀጥል ወይስ አይቀጥል የሚለውንም ለመመርመር ያደረግኩት ወይም የተቀረጽኩት ቪዲዮ ነው። እሱን ነገ አይተን ምን ያክል ሰው ለዚህ ነገር ታጥቆ እንትን እያለበት ነው የሚለውን ነገር አይተን እንቀጥላለን። ይህንን ከጨረስን በኋላ ደግሞ እንዳልኳችሁ እስልምና አንድ አመት ቢወራበትም ያልቅም። አንድ አመት ቢወራበት ስላችሁ ምንም አይነት ወሬ ሳይሆን የተለዩ በቃ እንደዚህ አዘጋጅተናቸው የእስልምናን ማንነት የሚያሳያሉ። አሁን እያደረግንበት ያለነው መንገድ እስልምናን እንዲቀጥል አይነት ይመስላል። እውነት ለመናገር እስልምና እንዲጠፋ ከሆነ የተፈለገው እንደ ኮሮና ለሁሉም መዳረስ መቻል አለብን እና ያንን እንድታደርጉ። በተረፈ ግን ላይኩን፣ ኮሜንቱን ምናምን ሰብስክራይቡን ተውት፣ አይጠቅመንም። ከዛ የምንጠቀምበት ነገር ስለሌለ ለመጠቀምም ስላልመጣን ማለት ነው። ትልቁ ነገር ትምህርትን ለሰው ማካፈላችሁ ሁላችንም ማወቃችን ነው እና ሰንሰለት አናበጅለት። ለዚህ ሃይማኖት በአጭሩ መቋጨት ያለብንን ነገር ቋጭተን ለማባረር እንሞክር እላለሁ። ያው እውነቱን ለመናገር እስልምና ይጠፋል ማለት ከባድ ነው። እዚህ ዓለም እንደዛ ብለህ የምታስብ ክርስቲያን ካለህ ከባድ ነው ማለት ለመታገል በተሻለ ሁኔታ ሰዎችን ወደ ሃይማኖት ለማምጣት ካልሆነ በስተቀር የሚጠፋ ነገር የለም። ከዚህ ዓለም መከራ አለ፣ የሃይማኖት ብዛቶች ይፈጠራሉ። ይሄ ነገር ያለ ነው። ሁሉንም ነገር ማጥፋት አይቻልም፣ ግን መቀነስ ደግሞ ይቻላል። የሚጠፋውን ሰው ያንን ለማድረግ ነው። ምክንያቱም እስልምና ይጠፋል እናጥፋ ምናምን ብዬ መሰከስ ስለማልፈልግ ነው። ይህን ያክል አሁን እንደዚህ በቀላሉ የሚሆን አይደለም፣ ግን መቀነስ ደግሞ ይቻላል። ትልቅ ተጽዕኖ መፍጠር ይቻላል። ሰዎችን ማዳን ይቻላል። በዚህ እንድትይዙት አሳስባችኋለሁ። እኔ አሁን እዚህ ጋር ወጥቼ ከማወራው በላይ እናንተ ለሰው የምታካፍሉት ሼር የምታደርጉት ነገር ተጽዕኖ እንደሚፈጠርም ላሳስባችሁ እወዳለሁ። ይቆየን። እናመሰግናለን። እንግዲህ የድምፅ ጥራቱም የለውም መሰለኝ። እዚህ ጋርም የሆነ ነገር ስላለ የሚንኮሻኮሽ ወይም የሚሰማ ጥጥ የሚል ነገር አለው። ያው ትምህርት ነው እንጂ እኛ የምንሰጠው እንደ ኮንተንት ይዘን በዚህ ጋር ስቱዲዮ ምናምን ነገር እንደዛ ስለማይሆን ትምህርቱ ላይ ብቻ እንድታተኩሩ። ለኮንተንት አይደለም፣ ለስራን የመጣ ነው። ስራ ደግሞ ደስ የሚል ነገር አይደለም ማለት ነው። በዚህ ሁሉ መካከል ትምህርቱን ሰምታችሁ ለሰው እንድታካፍሉ ነው የምንጠይቃችሁ። እናመሰግናለን። ይቆየን። ደቂቃው ራሱ በዝተዋል።